ቀደም ሲል ያቀረባችሁት ወንድሞቻችን ኢንጂነር ፍጹምን እንኳን አላውቃቸውም ወንድማችን መምህር ታደሰ ወርቁ ግን በዘመኔ እንኳን ኖሩ ብዬ ከምደሰትባቸው ልጆቻችን መካከል ነው። እኔ አንዳንድ ሰዎች በእኔ ዘመን በመፈጠራቸው እግዚአብሔርን አመሰግናለሁ አልነግራቸውም እንጂ ደግሞ በዘመኔ ባይፈጠሩ ብዬ የምመኛቸው ሰዎች ደግሞ አሉ። ያን አልናገርም ኑሮ ስለሚበላሽና መኖር ስለምፈልግ አልናገርም። ግን እንደነ ታደሰ ወርቁ አይነት ሌሎችም አሉ በእውነት እምነት ያላቸው ያነበቡ የሚናገሩትን የሚያውቁ እምነት ከእውቀት የተጋባላቸው በእምነትና በእውቀት ጋብቻ ደግሞ በጎ ህሊና ማፍራት የቻሉ በጣም ወዳቸው ሰዎች አሉና ታደሰ በዛ አጋጣሚ በጣም እንደምወድ መናገር ፈልጋለሁኝ። እድሜና ጤና ይስጥልን፣ በእምነት ያጽናህ፣ አያንሸራትህ ነበር ከመባል ይሰውርልን። ኢንጂነር ፍጹምንም በዛው እኔ ስለ ስም ፍካሬ ስም ተብሎ መጽሐፉ ተደውሎ ሲነገረኝ ብዙ ነገር ነው ያሰብኩት። እንደሚታወቀው ስም ቅድም እንደተነገረው የብዙ ነገር መመሪያ ነው፣ የብዙ ነገር መገለጫ ነው። ሶስት ነገሮች ዓለም ላይ ትልቅ ትርጉም አላቸው። ቁጥር፣ ፊደልና ስም ማለት ነው። እንግዲህ ስም የፊደል ጥርቅም ነው፣ የፊደል ስብስብ ነው። ቁጥር ደግሞ ዓለምን የቀየረ ነው። ዛሬ አንድ ሚሞሪ ወይም አንድ ሲዲ ጃፓን ቢመረትና የሚሞሪው መገልገያ ከአሜሪካ ቢመጣ እዚህ ሀገር ስንገጥሞ ያገለግላል። ምክንያቱም የጋራ የሆነ የቁጥር ስታንዳርድ ተሰርቶለት ያገለግላል። ይሄ ዓለም ተስማምቶበት ማለት አንድና አንድ ሲደመር ሁለት ነው ብሎ ተስማምቷል ማለት ይሄ ስምምነት ውጤት ነው። የሆነ ጊዜ ተነስቶ አንድና አንድ እኮ 10 ነው ቢል መልካም ነው። ይሄ መጥፎ አይደለም። እንደያመጣጡ እንጠቀምበታለን እና ስም ቀላል ነገር አይደለም። ለምሳሌ መኪና፣ ሰው፣ እህል የወል ስሞች አሉ። ለምሳሌ መኪና ገዛ ገሌ ሲባል ወደ ዝርዝሩ ሲገባ ብዙ ነገር አለ። እንግዲህ ትንሽዬዋ መኪና ማለት ትልቁ መኪና አለ። ሰውም ሲባል አየለ ከበደም ሰው ነው። መቼም ስም ይውረድና ማርያምም ሰው ናት። እንግዲህ ሌላ ቋንቋ እስከምናገኝላት ድረስ እና ስም ቀላል ነገር አይደለም። ቅድም እንደተባለው ደግሞ በነገረ ሃይማኖት፣ በነገረ ተዋህዶ፣ በነገረ ስጋዌ ትምህርታችን ዓለምን ያናወጠ የቀየረ አጋንንትን የቀጠቀጠ ሰማይ ምድርን ያናወጠ አለትን ተራራውን ያቀለጠ የሰዎችን ፍጹም ስር ነቀል ለውጥ በእኛ ላይ ያመጣው ደግሞ ኢየሱስ የምንለው ደግሞ ገናና ስም አለ፣ ዘላለማዊ ስም አለና እንግዲህ ሰዎች የከበረ ስም ስለወጣላቸው ይከብራሉ ነው? ሰዎች ተጣጥረው ስማቸውን ያስከብሩታል ነው ጥያቄው። አሁን ብዙ ሰው ጳውሎስ፣ ጴጥሮስ እኔ ከዚህ በፊት ተናግሬያለሁ። እኔ ጳውሎስ እየተባልክ ቃሚ ከመሆን እንደ ከበደ ተብሎ ቢቅም እንደ እውነቱን ለምን ዮሐንስ ተብሎ ከሚቅም አየለ ተብሎ ቢቅም ማርያማዊት ተብላ አሽሽት ከምትንተና ወርቄ ጌጤ ወይም ሌላ ነገር እንደወረ እኔ ወርቄ ጌጤ የተከበሩ እናቶች ስላሉ እንዳይቀየሙኝ በጣም ይቅርታ። እኔ በቁጥር ብንጠራቸው እንደውም እንደዚህ አይነቶቹን ለስማቸው ትርጉም ከምንገላታ 17 18 ነው ቃሚ ብንለው ብዙ ብዬ ከዚህ በፊት ማቅረብ ያለው እኔ ብዙ ስሞች የባከኑ ስሞች አሉና አሁን ማርያም ሲባል ምን ትዝ ይላቸዋል? ንጽህና፣ ድንግልና፣ ታማኝነት፣ ታዛዥነት ከቤተልሔም ዋሻ እስከ ቀራንዮ አደባባይ ያ ሁሉ የመከራ ውርጅብኝ ሲወርድባት ያላጉረመረመች ያልተከፋች ሁሉን በሆዷ ችላ ታግሳ እግዚአብሔር ሰውን ለማዳን ሲወስን ከሰው መካከል ከማን ጋር ሐሳቤን ልካፈል ብሎ እግዚአብሔር ነጸረ ኩሎ ዓለመ ወይረከበ ማርያም ዘከማኪ እመ እግዚአብሔር ነጸረ ምስራቅ ወምዕራብ ሰሜነ ወደቡበ አስተንፈሰ ወአጼነወ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከላይ እስከ ታች ከሰው እስከ መላእክት ቢያሻትት ቢፈልግ አይኑ ያረፈው ማን ላይ ነው? ድንግል ማርያም ላይ ነው። እና ማርያም ሲባል ቅድም እንደነገርኳችሁ እኔ ማርያም ሲባል አንድ ነገር ብቻ አይደለም የሚታየ ሁሉም ነገር ነው የሚታየ። ማርያም ሲባል ሐዲስ ኪዳን ይታየኛል። ማርያም ሲባል ጥምቀቱ፣ ትንሳኤው፣ ልደቱ፣ ቡሄው አረ እንደ ሁሉም ነገር ይታየናል። እውነቱን ለመናገር ይሄ ስሙ አስቀድሞ የነበረ ነው። የማርያም እህትም ማርያም ትባል ነበረ። ኤርትራ ሲሻገሩ ከበሮ ከመምታት ያለፈ ትርጉም አላመጣችም። እውነቱን ለመናገር እኔ የነቀፍኩ አይደለም። ነገር ግን ኋላ መታ ድንግል ማርያም በፊት የነበሩትን ማርያሞችም ከሷ በኋላ አንተ ዝም በል እንጂ በጅምላ ከወራን አበዱ ይሉናል እኮ መጥፎ ነው።
እስካሁን ሐኪም ቤት ያልወሰዱን እኮ በውስጣችን ስላበድን ነው። በውስጣችን ሁላችን በብዶች ነን ታውቃላችሁ። ግን እስካሁን እግዚአብሔር ይመስገን ፍሬም በጠሰን አልተጋለጥንምና እንዲህ በጋራ ካወራን አብደዋል ስለሚሉን አታውሩን። አሁን እያወራው ስለሆነ ማለት ነው። ደህና መሻችሁ እና እኔ ጳውሎስ ሲባል ያ ሰርጊዮስ ጳውሎስ እኮ ቅዱስ ጳውሎስን ሲያየው ኢየሱስ ስሙ ከብዶት ነበር። አይ ይሄ ስም ከብዶኝ ነበር፣ አይገባኝም ነበር፣ እንዲያውም ይሄ ስም የሚገባ ላንተ ነው ብሎ አበረከተለት ይላል። ቅድም ወንድማችን እንደነገረ አብርሃም የነበረው አብርሃም፣ ሶራ የነበረችው ሳራ፣ ያዕቆብ የነበረው እስራኤል ተብሎ ታላቁ ገናናው ስም ዓለምን የሚንጠው የሚያናውጠው በሃይማኖቱ በኩል ድንግል ማርያምን ያስገኘ ክርስቶስን ያስገኘ በሳይንሱ በቴክኖሎጂው በጠቅላላ ጥቂት ሆነው እንደ ጨው ጣል እየተደረጉ ዓለምን የሚያጣፍጡት እስራኤላውያን የዚህ ውብ ስም ውጤቶች ናቸው። እና ስም ቀላል ነገር አይደል። እኔ አሁን ጊዮርጊስ ሲባል ምን ይታያቸዋል? ለምሳሌ በጣም ይቅርታና ሜሲ ሲባል ምን ይታያቸው ወጣቶች? እንደው ሜሲ ሲባል ጸሎት ትዝ ካላችሁ ጤነኞች አይደላችሁ። ሜሲ ሲባል ትዝ የሚለን ኳስ ነው አይደለም? ሮናልዶ ሲባል ትዝ የሚለን ኳስ ነው። ሂትለር ሲባል ትዝ የሚለን ነገር አለ። እነንተና ሲባሉ ትዝ የሚሉ ሰዎች አሉ አይደለም? የመጥፎ አራያ የሆኑ ክፉዎች። በእውነቱ ሰይጣን ያመት ፍቃድ ቢወስድ እረኛ ወክለን እንሰራለን እረፍት ጨምር የሚሉ ክፉ ሰዎች አሉ። እነዚህ ሰዎችም ስም አላቸውና የረከሰ የቆሸሸ እነሱ ያረከሱት ያቆሸሹት ስም አለ። ድንግል ማርያምን ጨምሮ ቅዱሳን አባቶቻችን ግን የሰው ስም አስከበሩት። አሁን ቅድም እንዳልኳችሁ ማርያም ሲባል አፍ የሚሞላ ልብን የሚያሳርፍ ቅድም እንዳልኩት ሐዲስ ኪዳን 27ቱ ሐዲስ ኪዳን 7ቱ ምስጢራተ ቤተ ክርስቲያን 5ቱ ምስጢራተ አዕማደ ምስጢር ጻድቃን ቅዱሳን በዓለም ላይ ያሉት አብያተ ክርስቲያናት ከመጀመሪያው ፓትርያርክ ከቅዱስ ጴጥሮስ ጀምሮ እስካሁን እስካሉት እስከ ብፁዕ ቅዱስ አቡነ ማትያስ ድረስ እነዚህ ሁሉ ማርያም ከሚለው ስም የተፈጠሩ ናቸው። ይሄን በግልጽ መናገር እንፈልጋለን። የያጋነና የጨመረን አይደለም። እሷ እንደ ቃል ይደረግልኝ ብላ ባትቀበል ኖሮ ዛሬ ትንሣኤ የለም፣ ልደት የለም፣ ጥምቀት የለም፣ እርገት የለም፣ ጳጳስ መነኩሴ ቄስ የለም። ኧረ እኛም ሰብከን የምንበላው እንጀራ እናገኝም ነበር። ጽድቁን ተውት፣ መንግስተ ሰማያቱን ተውትና ዛሬ እኛ ሰብከን እንጀራ ይሄ ሁሉ ፓስተር ቪኤት የሚነዳው ማርያም ይሁንልኝ ብላ ስለተቀበለች ነው። እሷም ቢብትል ፓስተር ሁሉ አበላው ነበር፣ ጳጳስ ሁሉ አበላው ነበር። ይሄ ሁሉ ምድረ መነኩሴ እየተከበረ የኖረው ማርያም እንደ ቃልህ ይሁንልኝ ብላ የቅዱስ ገብርኤል ንግግር እሺ ብላ በመቀበሏ ነው። ይሄን ስም አስከብረዋለች ማለት ነው፣ አስወድደዋለች ማለት ነው። ስለዚህ እኔ ሌሎችም ቅዱስ አንዱ ነው። አርሴማ ሲባልኛ አሁን ብዙ ጊዜ አርሴማ ወይ መልከ መልካም ሴቶች ወይ ዘመናውያን ሴቶች አወጣውት አርሴማ ሲባል ጸጉረ ረጅም ሴት ትዝ ልትል ትችላለች። ምክንያቱም የምታውቃት አንተ ጸጉረ ረጅም አርሴማ ነው። እኛ ደግሞ የምናውቃት አርሴማ ሐሳበ ረጅም አርሴማ ናት። ውበቷ አፍንጫዋ ስንደዶስ የሆነ ብቻ ሳይሆን እምነቷ ያማረ የውጭም የውስጥም ውበት ከላይም ላይኔጣ ያማረች ከውስጥም ለልቡና ያማረች በሐሳብሽም ድንግል ነሽ በስጋሽም ምንድነው አላት እመቤታችንን ውብ ነሽ አላት። ድንግል ማርያም በውስጥም በውጭም ውብ ናት፣ ይቀርሽ አትባልም። እንከኔ ነውር አልባ ዛልቢ ነውር የሌላት ሌሎችም ቅዱሳን እንዲሁ እንዲያው ስማችሁ በሰማይ ስለተጻፈ የሚገርማችሁ ኋላ መንግስተ ደህና ዋላችሁ እየሰማችሁ ነው እንዴ? አዛኝ በሉስ እሺ። እና አሁን በዮሐንስ ራእይ ምዕራፍ 21 ላይ መንግስተ ሰማያትን ዮሐንስ ወንጌላዊ እየዞረ ሲጎበኝ መንግስተ ሰማያት 12 በር አላት ይልና ቀጥሎ ያለው በጣም ነው የሚገርመኝ። እኔ በሮቹ ሁሉ ስትዞሩ ኢየሱስ ክርስቶስ አማኑኤል መድኃኔዓለም የሚል ስም የለም። የሚስም እኔ ዛሬ እነ ጴጥሮስን ያንቋሸሻችሁ እነ ጴጥሮስ እነ ጳውሎስን ያንቋሸሻችሁ አያማልዱም እያላችሁ የደነፋችሁ ሰዎች ኋላ መንግስተ ሰማያት ስትገቡ ወይ አትገቡም፣ ለካ ይቅርታ ስህተት ነው። እኛ የምናውቃቸውን እንምንገባው ሌላ። በነገራችን ላይ ከተዋህዶ ሃይማኖት ውጭ ማንም አይጸድቅም። ይሄን ማመን አለባችሁ። ብቸኛ እኔ በቀደም በሚዲያ ተናግሬያለሁ። እኔ ብቸኛ የመጽደቂያ መንገድ ናት ብዬ የማምነው ተዋህዶ ሃይማኖትን ነው። እናቱን ከነልጁ አስተባብራ አስማምታ የያዘች ጌታው ለሱም ቦታውን የሰጠች ለቅዱሳንም ቦታ የሰጠች ኦርቶዶክሳዊ ተዋህዶ ቤተክርስቲያንና መንግስተ ሰማያት ወንጌላዊ ዮሐንስ እየዞረ ሲጎበኝ የጴጥሮስ በር፣ የዮሐንስ በር፣ የያዕቆብ በር
እንደገና ከታች መሰረቱ ደግሞ የ12ቱ ነገደ እስራኤል ስም ተጽፎበት ይሄ መጽሐፍ ቅዱስ ነው የሚለው። ከመጽሐፍ ቅዱስ ሐዲስ ኪዳን ከሐዲስ ኪዳንም የመጨረሻው መጽሐፈ ራእየ ዮሐንስ የሚባለው መጽሐፍ ነው የሚናገር። ስለዚህ ቅዱሳን ስማቸው በሰማይ የተጻፈ ነው። ዋጋ ስሙ ስለወጣላቸው አይደለም፣ ለወጣላቸው ስም ዋጋ ስለከፈሉበት ነው። እንደዚህ ብሎ ጴጥሮስ ጳውሎስ ተብሎ ቢቀር ኑሮ የመንደር ስሙ ነው ይቀር ነበር፣ የሰፈር ስሙ ነው ይቀር ነበር። ለምሳሌ ኢየሱስ የሚለው ስም እኮ ረቂቅ መለኮትና ግዙፍ ስጋ፣ ሕያው መለኮትና ሟች ስጋ፣ ዘላለማዊ መለኮትና ጊዜያዊ ስጋ ሲዋሃድ በሁለቱ ተቃራኒ ብሎ አይገልጣቸውም። ፍጹም የማይገናኙ ባህሪያት ሲገናኙ ሲዋሃዱ በድንግል ማርያም ማህፀን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነው በድንግል ማርያም ማህፀን ይሄ መድኃኒት ሲቀመም መለኮትና ስጋ ተዋህደው መድኃኒቱ ሲቀመም የድንግል ማርያም ማህፀን የዘላለማዊ መድኃኒታችን ፋብሪካ ሆኖ ሲቀመም መድኃኒቱ 9 ወር ከ5 ቀን ለምርት ሲበቃ ያ መድኃኒት ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። የኢየሱስ ክርስቶስ ስሞች አራት ነገር ያንጸባርቃሉ። አንደኛ የባህሪውን ርቀት፣ ሁለተኛ የፍቅሩን ጥልቀት፣ ሶስተኛ የክብሩን ምጥቀት፣ አራተኛ የሥራውን አይነተ ብዙነት ያሳያል። ዝም ብሎ እንደው ተራ መጠሪያ አይደለም። ወጸገወ ስመ ዘያቢ እማስማቲሆሙ ለመላእክት ከገብርኤል ከሚካኤል ስም የበለጠ የሚካኤል የገብርኤል ስም ክብር ያገኘው፣ የድንግል ማርያም ስም ክብር ያገኘው፣ የጻድቃን የቅዱሳን ስም ክብር ያገኘው መንጠልጠያ መጻፊያ መሰረት ስላገኘ ነው። የስሞች ሁሉ ስም ኢየሱስ ነው። የስሞች ሁሉ ስም የበላይ ኢየሱስ ነው። ይህን ስም ከአቤል ጀምሮ እስከ ዕለተ ምጽአት የሚነሱ ጻድቃን ቅዱሳን መላእክት ስም ቢጨፈለቅ እንኳን አንዷን ፊደል መተካት አይችልም። በንጉስነቱ አማኑኤል ከኛ ጋራ በመዋሃዱ ህብስተ ሕይወት ይባላል፣ ማየ ሕይወት ይባላል፣ ብርሃን ይባላል። በዚህ ከስሙ ስም አካፍሎናል። እሱ የዓለም ብርሃን ነኝ ብሎ ስሙ ብርሃን የባህሪ ክብሩ የባህሪ ስሙ ብርሃን እንደሆነ ሁሉ ጨለማ ሌሊት የማይፈራረቅበት ለማንም የሚሰጠው እንጂ ያልተቀበለው ሰዎች ተስማምተው ያልሰጡት ሲቃወሙ የማይነጥቁት ባህሪያዊ ዘላለማዊ ምጡቅ ረቂቅ ስም አለው። ይህን ስሙን ደግሞ ለወዳጆቹ በጸጋ ሰጥቷል። እሱ የዓለም ብርሃን ተብሎ ነበረ። ሐዋርያትን የዓለም ብርሃን ብሏቸዋል። እኔ አንድ ጊዜ እዚህ ቲክቶክ ላይ ዩቲዩብ ይመስለኛል አንድ ከኛ የተፈናቀለ የተነቀለ ከኛ የተነቀለ የተገነጠለ ሊያብድ ማህበረሰቡ አብዳል ብሎ ጸበል እንዳይወስደው ቲክቶክ ውስጥ ያመሸገ አንድ ጅል ሰው እያለ እና ጴጥሮስና ጳውሎስ የማዕረግ ስማቸው እዚህ ወንጌት ያለው ጴጥሮስ ጳውሎስ የደብሩ ስም ምንድነው? ብርሃናተ ዓለም ነው። እና ብርሃናተ ዓለም ማለት የዓለም ብርሃኖች ማለት ነው። እና እንዴት ጴጥሮስና ጳውሎስን ብርሃናተ ዓለም ይባላሉ ብሎ የሱ ጨለማ በጣም ስለከፋ የነሱ ብርሃን አይኑን ስለበዘበዘው ወደ ብርሃኑ ከመምጣት የነሱን ብርሃን አጥፍቶ ተመሳሳይ ጨለማ ለመሆን የሚፈልግ ሰው እንዴት ይባላል አለ። ይሄ በእውነቱ አለመማር እንዴት ደግ መሰላችሁ! እንደው እኔ እውነቱን ለመናገር አለመማር አለማንበብ እንደ ልብ ያናግራል። ፍሬን የበጠሰ መኪና ማለት ነውና እንደ ልቡ ነው የሚያወራውና ብርሃናተ ዓለም ማለት የዓለም ብርሃኖች ማለት ነው። ይህን ስያሜ ፓትርያርኩ ጳጳሳቱ አይደለም የሰጧቸው። ኢየሱስ ክርስቶስ ራሱ እኔ የዓለም ብርሃን ነኝ ብሎ ዮሐንስ 8:12 ላይ ተናገረ። እንደገና ደግሞ ማቴዎስ 5:14 ላይ ደግሞ እኔ የዓለም ብርሃን ነኝ ብሎ አልቆመም። እናንተ የማን ብርሃን ናችሁ አላቸው? የዓለም ብርሃን ናችሁ አላቸው። እሱ ኖላዊ ይባላል። ሐዋርያትን ኖሎት ብሏቸዋል። እሱ እረኛ ተብሎ እረኞች ብሏል። እሱ በግ ይባላል። በየዋህነቱ በመስዋዕትነቱ እኛ በጎች እንባላለን። በተጠባቂነታችን በመባዘናችን ጠፍተን በመገኘታችን በግ እንባላለን። እሱ በመስዋዕትነቱ በግ ይባላል። እሱ የተጠራበትን ለወዳጆቹ ሰጥቷቸዋል። አምላካችን ንፉግ አይደለም። ስጋውን ብቻ አይደለም የሰጠን፣ ራሱን ብቻ አይደለም ስሙንም አካፍሎናል። እና ብርሃን ተብሎ ብርሃን አሰኝቶናል። እሱ ሕይወት ተብሎ ውሉደ ሕይወት አሰኝቶናል። እና እኔ ስም በጣም ብዙ የረቀቀ የመጠቀ ሐሳብ ይኖረዋል። መምህር ብሩክ እንኳን ደስ ያለህ፣ እንኳን ለዚህ ያበቃህ። ሌሎች መጽሐፍ እንደጻፍክ ሰምቻለሁኝ። በጣም ሰነፍ ነኝ። እንኳን መጽሐፍ ብዙ ያመልጠይም ነበር አላነበብኩም። ወደ ኋላ ተመልሼ ሌሎች መጽሐፍ ለማንበብ ሞክራለሁኝ።
ቤተክርስቲያናችሁን ወንድሞች በዛ አጋጣሚ ጠንቀቃችሁ ቤተክርስቲያናችሁን ጠብቁ፣ ቤተክርስቲያናችሁን እወቁ። በሚነፍሰው ነፋስ በሚመጣው ወጀብ አትናጡ፣ አትናወጡ። ምናልባት የዮናስ መርከብ ከነፋሱ ማይበሉ የናጣት ያናወጣት ውስጥ ዮናሶች አሉ፣ የውጭም ነፋስ አለ። ከውስጥ ዮናስና የውጭ ማይበል ተባብሮ ቤተክርስቲያኑ ሊንጣት ሊያናውጣት ይሞክራል። እኛ ግን አናጥም፣ አንናወጥ፣ ባለንበት ጸንተን እንኖራለን። ምክንያቱም ያመነውን ሙሉልኝ ያመነውን እስመ አአምር ዘተአመንኩ ያመንኩትን ምን አደርጋለሁ አለ ቅዱስ ጳውሎስ አውቃለሁና አለ። ዛሬ በብዙ ሚዲያ ከቤተክርስቲያን የወጡ ሴቶችም ወንዶችም ይናገራሉ። እኔ በዚህ አጋጣሚ የፕሮቴስታንት ሚዲያዎች ከዚህ የተፈናቀሉትን ከዚህ የተገነጠሉትን ልጆች ከዚህ ከኑሮም ከአይምሮም የተፈናቀሉ ልጆች እኛ መናፍቃን አንላቸውም። አንዳንድ ሰው መናፍቃን ናቸው ነገል ይላሉ። በነገራችን ላይ ሁለት ነገር ላስረዳ። ሰው ሆዱና እምነቱ ጥቅሙና እምነቱ ተጣልቶበት ለጥቅሙ ሲያዳላ ሆዳም ይባላል። ሰው እምነቱና ዕውቀቱ ተጋጭቶበት ለዕውቀቱ ሲያዳላ መናፍቅ ይባላል። እነዚህ ሰዎች ለዕውቀታቸው ያዳሉ አይደሉም፣ ከዕውቀትም ከእምነትም የተፈናቀሉ ናቸው። ይሄ መብታቸው ነው። እዛ ውስጥ ገብተን አንፈተፍትም። ነገር ግን እኛ የማህበረሰቡ ማህበራዊ ግንኙነት እንዳይበላሽ ፕሮቴስታንት፣ ሙስሊም፣ አማራ፣ ኦሮሞ እያለ እየተበታተነ እንደገና ዳቦ ከላይና ከታች እሳት እየነደደበት ያለው ህዝብ በዚህ እንኳን አንድነቱ እንዲጠበቅ እኛ ተሳድበን አናቅም፣ አንሳደብምም። ነገር ግን አንዳንድ የፕሮቴስታንት ሚዲያዎች በጣም እናዝናለን። ከዚህ የሄዱትን ልጆች በማቅረብ ቤተክርስቲያን እንድትሰደብ እንድትነቀፍ በገዛ ዱላዋ መታናት አይነት ሲጠቀሙ እንሰማለን። እኔ በእውነቱ በዚህ በኩል መንግስትም ጥንቃቄ ቢያደርግ ሃይ ቢል ሌሎች እምነቱ ሲሰደብ ሲንቋሸሽ ዝም ባይባል ይሄ አብሮ ለመኖር ከመፈለግ ህይወት እንዳይበላሽ ማህበራዊ ኑሮ እንዳይቃወስ ህዝባችን ሌሎቹ አክቲቪስቱ ፖለቲከኛው የሚያምሰው የሚጠብሰው የሚያንገላታው ሳያስ ተጨማሪ ሰዓት አናነድም ብለን እንጂ እንሳደብ ካል ረጅም ምላስ በቂ ስድብ አለ እና ደህና ዋሉ።